አሃዱ አምላክ አሜን። መዓቱ የራቀ ምህረቱ የበዛ ይቅርባይ የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር በሀብቱ ስቦ በረድኤቱ አቅርቦ ከማያልቅ ልግስናው ከማይጓደለው ቸርነቱ እድሜ ለንስሐ ሰጥቶ ዘላለማዊ ስሙን እንድንጠራ ሕያው ቃሉን እንድንሰማ ከዓለም ርኩሰት ለይቶ በቅድስናው ሰገነት በምህረት አደባባይ በመቅደሱ ያሰባሰበን ልዑል አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የባህሪያችን መመኪያ የንጽህናችን መሰረት የድህነታችን አክሊል የአማኑኤል እናት ቅድስተ ቅዱሳን ድንግል ማርያም እናታችን ምልጃዋ በረከቷ ጣዕሟ ፍቅሯ ከሁላችን ስላራቀ ስሟ የተመሰገነ ይሁንልን። አምላካችን እግዚአብሔር በዚህ ዕለት ስሙ ከሚጠራ ከታላቁ ምድራዊ መልአክ ሰማያዊ ሰው ከመጥምቀ መለኮት ከቅዱስ ዮሐንስ ጸሎት ልመና በረከት በቸርነቱ ለሁላችን ይክፈለን። የታላቁ ሐዋርያ የቅዱስ ማርቆስ ወንጌላዊ ምልጃ በረከት የአበው ጸሎት አምላካችን እግዚአብሔር ከሁሉም በረከት በምህረቱ ይክፈለን። ክቡር አባታችን መምህራችን መላከ መንክራት ቆሞስ አባ ስምረትአብ የዚህ ታላቅ ሀገረ ስብከት ዋና ስራ አስኪያጅ ክቡራን ሊቃውንተ ቤተ ክርስቲያን መምህራን በየማይረጋችሁ አይንተ እግዚአብሔር አበው ካህናት ልኡካነ ምስጢር ስዩማነ እግዚአብሔር አኀው ዲያቆናት ከሰማያዊ ጥሪ ተካፋዮች የሆናችሁ ልዑል እግዚአብሔር የሚወዳችሁ እናንተም የምትወዱት ክርስቶሳውያን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? በባህሪው ሞት በመንግስቱ ሽረት የሌለበት ልዑል አምላካችን እግዚአብሔር ያለፈውን ጊዜ በቸርነቱ በሕይወት አስፈጽሞ ዘላለማዊ ስሙን እንድንጠራ ሕያው ቃሉን እንድንሰማ ከዓለም ርኩሰት ለይቶ በቤቱ ስለሰበሰበን ክብርና ምስጋና ለዘላለማዊ ስሙ ይሁን። የሰማይ አምላክ እግዚአብሔር ያከናውንልናል። እኛ ባሪያዎቹ ዘላለማዊ ቃሉን ለመስራት በዘላለማዊ ቃሉ ለመሰራት እንነሳለን። የሚሰራን የሚያከናውነን እሱ ነው። የሚዘራውን ቃል በልባችን ፍሬ እንዲያፈራ የሚያደርግ እርሱ ነው። እኛ ከጉንደ ሕይወት ከወልደ እግዚአብሔር ሕያው ከኢየሱስ ክርስቶስ ጋር ተጣብቀናል። ውሳኔያችን በምህረቱ ነውና በምህረቱ ባለ ጠጋ የሆነ አማኑኤል የቃሉን ደጅ የልቡናችንን ጆሮ ከፍቶ ለኔ ለደካማው ተናጋሪ አንደበት ለኔም ለናንተም ሰሚ ጆሮን አስተዋይ ልቡናን በቸርነቱ ለሁላችን ያድለን። በሎዶቅያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነውና የታመነው እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላል በራድም ወይም ትኩስ ስላልሆንክ ከአፌ ልተፋህ ነው ይላል። የትምህርታችን ርዕስ የለብታ ሕይወት የሚል ይሆናል። እስቲ ከኔ ጋር በሉ የለብታ ሕይወት በሉ እስቲ ድገሙ እስቲ ድገሙ እስቲ። በዚህ በኩል ወንዶቹ በጣም ሳስተዋል። ለምን እንደሳሱ እናውቃለን።
ዛሬ እዛ እንትን አለ የሆነ ነገር የሚበላ ነገር ለሱ ነው ወጣቱ የቀረው ለምን እንደቀረ ይገባናል እና በጣም ያሳዝናል ማምላክን ቻማኑኤል ልቦናችንን ያብራልን እና የሆነው አካላት ቅሪል ላይ ይገፋሉ ዛሬ ሁለት ቡድኖች ገብቷቸዋል እንኳን ነገር ከንብላችሁ እንዳትወጡ አልነግራችሁም አንዳንዶቻችሁ ደግሞ እድሉን እንዳትጠቀሙ እና ያ ሲጨርሱ ይምጡ ምናልባት ይደርሱ ይሆናል ወይ ተቃጥለው ይመጣሉ በጾም ወተት የለ ምን የለ ሲቃጠሉ ያድሯታል ተሸነፈብኝ ብለው ዓለም መቼም ማቃጠል ነው ስራዋ ደስታዋም ብልጭ ድርግም ነው በየሳምንቱ የሚገለባበት የእግዚአብሔር ቃል ግን ለሕይወት ነው የሰማይ መንገድ ስንቅ የዘላለም ሕይወት ጎዳና ነው የእግዚአብሔር ቃል ይህን የሚሰማ ሰው ያርፋል አምላካችን አማኑኤል ከሁላችን ጋር ይሁን ርዕሳችን ምንድነው አደራ እንዳትረሱ ለሰው ትነግራላችሁ ዛሬ ምን እንደተማርን ብላችሁ እንዲህ አለ ርዕሱ እንዲህ የሚል ነበር የለብታ ሕይወት ከዚያ በኋላ ምን ማለት እንደሆነ ታብራራላችሁ ማለት ነው ይሄንን ቃል የጻፈልን ቅድም ጣዋት በትምህርታችን ያነሳነው ወልደ ነጎድጓድ አቡ ቀለምሲስ ቅዱስ ዮሐንስ ወንጌላዊው ነው ቅዱስ ዮሐንስ ወንጌላዊ በደሴተ ፍጥሞ ሆኖ ራእየ ህቡዓት የተሰወረ ምስጢር የተገለጠለት ባለ ራእይ ነውና እግዚአብሔር አምላክ በሀገሩ ሁሉ ያለውን ምስጢር እየገለጠለት ለሰዎቹ በልባቸው ያለውን ከንቱ ሐሳብ እየነቀፈ ከውድቀታቸው እንዲነሱ ያቀረቀሩ ቀና እንዲሉ የወደቁ በሃይማኖት ተነስተው የበለጠ እንዲበረቱ ሊያደርጋቸው የጻፈው መልእክት ነው ለሎዶቅያ ቤተክርስቲያን ይላል ይህች ሎዶቅያ የምትባል ከግሪክ በስተደቡብ አቅጣጫ የምትገኝ በቱርክ ባሁኗ ቱርክ ደግሞ በምዕራብ ከኢስታንቡል በምዕራብ አቅጣጫ የምትገኝ እጅግ ጥንታዊት ከተማ ናት በመጽሐፍ ቅዱስ በብርቱ በመጽሐፍ ቅዱስ ጥናት ከሚታወቁ እጅግ ስልታዊ አካባቢዎች ማከለ አንዷ ሄራፖሊስ ትባላለች ወደነ ቆላሲስ ወደ ጥንቷ ታናሽ ኤፌሶን እናም በመካከል ወዳለችው ወደ ሎዶቅያ መሻገሪያ ነበረች ይቺ ሎዶቅያ የምትባል የሀብታሞች ከተማ ነበረች ለድሆች የማትስማማ እጅግ ውድ ከተማ የሚበላ ውድ የሚለበሰው ውድ የሆነባት ስለዚህ ደረጃቸውን ማሳየት የሚፈልጉ ሰዎች በሎዶቅያ ቤት ገዝተው ቤት ሰርተው ይኖርባት ነበረ ይቺ ሎዶቅያ እጅግ ጥንታዊት ታዋቂ ከተማ ባለጠጎቹ የሚኖርባት በወቅቱ አለ የተባለ የተደነቀ ቴክኖሎጂ የነበረባት የኢንዱስትሪ ከተማ ነበረች በሎዶቅያ መድኃኒት ይመረት ነበር በተለይም በዓለም ደረጃ የተጨበጨበለት የአይን መድኃኒት ኩል ይለዋል መጽሐፍ ቅዱስ የአይን ኩል ብሎ የሚጠራው የአይን መድኃኒት የሚሰራባት ከተማ ነበረች በየትኛውም ሀገር ይኖር በቆሮንቶስም ይኖር ወይም በእስያ ወይም በአውሮፓ ምስራቅ አሊያም በምዕራብ አሊያም በመካከለኛው ምስራቅ ወይም በሮም ይኖር ካለበት ያለው ሁሉ የአይን ሕክምና ሲፈልግ ወደ ሎዶቅያ ይመጣ ነበር አንድ ሁለተኛ ይህች ሎዶቅያ የተባለች ከተማ የታወቀ የባንክ ተቋም የነበረባት ነበረች በታሪክ እጅግ የሚታወቁ የባንክ መኖሪያዎች ወይም ባንክ ተቋም የነበረባቸው ሀገሮች ነበሩ ያው በክርስቶስ ዘመንና ከዚያ በፊት የነበሩ
ከኒህ መካከል አንዷ ሎዶቅያ ነበረች። ምክንያቱም ባለጠጎች የነበሩባት ከተማ ነበረች። ስለዚህ ይሄንን የሚፈልጉ ሰዎች ወደዚያ መቅረባቸው አይቀርም። ምክንያቱም ሀባለወት ገደላ በህየይት ጋቡ አንስርት ይላል መጽሐፍ። ጥንብ ባለበት በዚያ ጥንባንሳዎች አሞሮች ይሰበሰባሉ ይላል። ከሌለ ስለማይቀርቡ ምን ይሰራሉ? እዚያ ምንም ከሌለ ምንም አያደርጉም። ባለበት ነው የሚሰበሰቡት። ክርስቶስ በወንጌል ይሄንን ነግሮናል። ወገኖቼ የቤተ ክርስቲያን ልጆች፣ ይሄ ብቻ አይደለም። ያቺ እጅግ ታዋቂዋ የሎዶቅያ ከተማ በዚያ ዘመን ውሃ በቱቦ ከገጠር አምጥተው በከተማ የሚጠቀሙባት ነበረች። በዳክታይል ቱቦ ብረትና አፈር አንድ ላይ አድርገው ውሃው እንዲቀዘቅዝ ማድረጊያ ተሰርቶለት ወደ ከተማ እንዲመጣ ማድረጊያ፣ በጣም በጠንካራ ቱቦ ማለት ወደ ከተማ እንዲመጣ ማድረጊያም ነበራቸው። ግን የሚያስገርመው ውሃው ከሚነሳበት ቦታ ሲመጣ ከከተማው 18 ኪሎ ሜትር ያህል ይርቃል። በጣም አደገኛ የሆነ ፍል ውሃ ነው። ከፍል ውሃው ወደ ከተማ ሲመጣ ከተማ ሲደርስ ለብ ይላል። እዚህ ለመድረስ ከከተማ ውጪ ፍል ውሃ የነበረ የሚያቃጥል እንቁላል የሚቀቅል ውሃ የነበረ አሁን ወደ ከተማው ሲገባ የቀድሞ ትኩስነቱን ትቶ ወይም ደግሞ ውሃው ሳይቀዘቅዝ ለብ ይላል። ሶስት ነገር፣ አንደኛ ትኩስ፣ ሁለተኛ በራድ፣ ሶስተኛ ለብታ ማለት ነው። ትኩስ ነገር ቢጠጡት አያስጠላም፣ መድኃኒትም ነው የሚመከር። ስብ ያቀልጣል፣ የደም ዝውውር ያቀናል ይላሉ አባቶቻችን። ትኩስ የሆነ እንደሆነ አሁን ችግሩ ትኩሱ ላይ ብዙ የምንጨምረው ስላለን። ሁለተኛው በራድ ወይም ቀዝቃዛ የሚባለው። ቀዝቃዛው ቢጠጡት ያረካል፣ ልብ ይደግፋል ይባላል። ቀዝቀዝ ሲል መቼም ለጅንካ ህዝብ ብዙ አይብራራ። ቀዝቃዛ ትወዳላችሁ አሉ። አዎ ገብቷቸዋል። ሶስተኛው ለብ ያለ ነው። ደስ አይልም ለብ ያለ ነገር። ወይ ካልቀዘቀዘ ወይ ትኩስ ካልሆነ በአፍ ያረፈ እንደሆነ ትፋው ያሰኛል። ምናልባት ለብ ያለ ለእግር ካልሆነ ጥቅም የለውም፣ እርካታ አይሰጥ፣ ይጠጡ አይመስል። እንዲሁ ለብ ያለ ነገር አፍ ላይ የሆነ ራሱ ቶሎ ትፋው ያሰኛል። እንዲህ አለ። በራድ ወይም ትኩስ ስላልሆንክ እንዲሁ ለብ ስላልክ ከአፌ ምን ልል ነው? ልተፋህ ነው። እንዲሁ ለብ ማለት ወይ በራድ አለመሆን ወይ ትኩስ አለመሆን ማለት ምን ማለት? ይሄንን አጠር አድርገን እናያለን። እንዳትረሱ መልእክቱ የተጻፈው ለቤተ ክርስቲያን፣ ለሎዶቅያ ቤተ ክርስቲያን። እንዳትረሱ የሎዶቅያ ቤተ ክርስቲያን የተወቀሱ ሰዎች ናቸው። ከሰማይ በመጣው ምስጢር መንፈስ ቅዱስ በገለጠው ራእይ እነዚህ ሰዎች የተወቀሱ ናቸው። የሎዶቅያ ሰዎች ትምክህተኞች ናቸው። ባለጠጋ ነን ይላሉ፣ ባለመድኃኒት ነን ይላሉ፣ የራሳችንን የቻልን ነን ይላሉ፣ ሰልፍ ሰፍሸንት ነን ይላሉ።
የተሟላን ሁሉ ያለን አቻ የሌለን ምንም አይጠቅመንም ሌላው ጉዳይ መንፈሳዊው ጉዳይ ለኛ ረብ የለውም እኛ በእጃችን ያለው ኃይል በእጃችን ያለው መሳሪያ ውጠን ገንዘብ አቅም ያለው ኃይል ያለው የሚያንቀጠቅጥ ስልጣን ያለው ነው ብለው የሚመኩ ሰዎች ነበሩ እነዚህ የሎዶቅያ ሰዎች ብርሃነ ዓለም ቅዱስ ጳውሎስ በሁለተኛ ሐዋርያዊ ጉዞ በወንጌል አግኝቷቸው ይሆናል የሚሉ ሊቃውንት አሉ ያም ባይሆን የቅዱስ ጳውሎስ ደቀ መዝሙር ኤጳፍራ በከተማዋ ገብቶ የክርስቶስን የመንግስት ወንጌል እንደሰበከላቸው በእግዚአብሔር ቃል የተጻፈ በቆላሲስ መልእክት ምዕራፍ 4 ላይ በግልጽ ተቀምጧል ስለዚህ ጳውሎስ እንኳን በአካል ባይገኝ የጳውሎስ ደቀ መዝሙር ኤጳፍራ የክርስቶስን የመንግስት ወንጌል የሰበካቸው የተሰበኩ ህዝቦች ናቸው እነዚህ የሎዶቅያ ሰዎች ኤጳፍራ ብቻ አይደለም ጢሞቴዎስም ገብቶ እንዳስተማረ ማስረጃ በመጽሐፍ ቅዱስ አለ እኒህ ሁሉ ሊቃውንት መምህራን እየተመላለሱ ያስተማሩባት በኋላ የኢየሱስ ክርስቶስ ወዳጅ ዘረፈቀው ሰስሩ ለዚህ ኢየሱስ የሚባል ዮሐንስ ወልደ ነጎድጓድ ተጠግቶ ጌታውን ተቀምጦ ወደ አማኑኤል ተጠግቶ ወደ ደረቱ ተጠግቶ ይቀመጥ የነበረ ያ የፍቅር ሐዋርያ እስከ መሞት ያልተለየው ድንግል ማርያምን ከመስቀል ስር የተረከበ ቅዱስ ዮሐንስ ወልደ ነጎድጓድ ወንጌል የሰበከባት ሀገር ናት ስለዚህ ይህች ሎዶቅያ ብዙ ዋጋ የተከፈለባት ብዙ ኢንቨስት የተደረገባት ሀገር ናት የተሰበከባት ብዙ የተነገረባት የጠመመው እንዲቀና የወደቀው እንዲነሳ በእግዚአብሔር ኃይል በስልጣነ አብ ወልድ መንፈስ ቅዱስ ወደ ሕይወት እንዲመጡ የተሰበከላቸው ሰዎች ነበሩ የሎዶቅያ ሰዎች ምክንያቱም ቆላሲስ ቅርብ ስለሆነች ምናልባትም ጳውሎስ ረግጦባት ይሆናል የሚሉት አባቶች እውነት ነው ምክንያቱም 10 ማይልስ ብቻ ማለት በጣም ቅርብ ነው እንዲያ ወንጌል የተሰበከባት ያቺ የቆላሲስ ከተማ ያቺ የተሟላ ሀብት የነበራት ከተማ ያቺ ልብስ የነበረባት የልብስ ኢንዱስትሪ የነበረባት ከተማ ያቺ ዘይት የሚመረትባት የነበረች ከተማ ያቺ የሎዶቅያ የወንጌል ከተማ የወንጌል ሀገር እንደዚህ ብዙ የእግዚአብሔር ጸጋ የተነገረባቸው ብዙ በረከት የተጎበኙ ሰዎች ግን ወይ በራድ ወይ ትኩስ አልሆኑ እንዲሁ ለብ ያሉ ሰዎች ነበሩ ለመሆኑ በራድ ማለት ምን ማለት ነው ወይም ቀዝቃዛ ማለት ምን ማለት ነው ቀዝቃዛ ማለት የማያምን ማለት ነው እምነት የሌለው ማለት ነው በእግዚአብሔር የማይደገፍ ማለት ጨርሶኑ ተገርኝቶ እምነት የለው የሚባል ሰው ቀዝቃዛ ይባላል የእምነት ሙቀት በውስጡ የሌለው ሰው የማያምን የሆነ ነገር ሲሆን በአጋጣሚ የሆነ የሚመስለው ሲመሽ እንዲሁ ዝም ብሎ ሁኔታው የሚያመሽ የሚመስለው ሲነጋ እንዲሁ በአጋጣሚ የነጋ የሚመስለው ሲባረክ አጋጣሚ የተባረከ የሚመስለው ነገሮች በህይወቱ ውስጥ የሆኑት ሁሉ በአጋጣሚ የሚመስለው ሰው እንዲህ ያለ ሰው በራድ ይባላል የማያምን ማለት ነው ቆሪር የሆነ ማለት ልቡ ቀዝቃዛ የሆነ ሲሰበክ እንኳን ምንም የማይመስለው አይሞቀው አይበርደው በቃ ጸጥ ብሎ እንዲህ ያለ ሰው
በራድ ይባል ጭራሹኑ የተቆረጠ ማለት እምነት የሌለው ማለት። ትኩስ የሚባለው ደግሞ የሚያምን ማለት እምነት ያለው ማለት። ማመን ማለት ለዚህ ዓለም ሰሪ አስገኛለሁ ብሎ መደገፍ ማለት። ዝም ብሎ አይመሽም ዝም ብሎ አይነጋም ማለት። ቀላትን የሚያተን ውቅያኖስን የፈጠረ ሰማይን ያለ ባላ ምድርን ያለ ካስማ የዘረጋ ለዘመኑ ጥንት ወይም ፍጻሜ የሌለው የነገሥታት ንጉሥ የአማልክት አምላክ እግዚአብሔር ሰርቶታል ብሎ በእግዚአብሔር ተማምኖ የሚኖር በሕይወቱ በሚሆነው ሁሉ ያለ እርሱ ፈቃድ የሚሆን የለም ብሎ የሚታመን ቢመሽ በእርሱ ነው ቢነጋ በእሱ ነው ባገኝ በእርሱ ነው በወርቅ በእርሱ ነው ብነሳ በእርሱ ነው የሚያነሳኝ የሚምረኝ የማያበድሩት ባለጠጋ የማይሾሙት ንጉሥ የዘላለም አባት እሱ ነው ብሎ ተማምኖ አርፎ ልቡ ተረጋግቶ በእግዚአብሔር በፍጹም ልቡ የሚኖር ሰው የሚያምን ማለት ወገኖች። የሚያምን ሰው አማኝ የሆነ ሰው በእምነቱ የማይሆንለት የለም። በእግዚአብሔር የሚተማመን ሰው በእግዚአብሔር እርግጠኛ የሆነ ሰው በሕይወቱ ዓለም አይሆንም ያለችው ሁሉ ሲሆን ይመለከታል። ለምሳሌ ታሞ እንደሆነ በእምነቱ ምክንያት ይድናል። ወገኔ ዛሬ ዓለም የሞት ደብዳቤ አስጨብጣ የላከቻቸው ሰዎች ይገርማቸዋል በእምነት ሲነሱ አይተናል። አትተርፉም የተባሉ ሰዎች የናንተ ጉዳይ አለቀ ደቀቀ ተስፋ ብትቆርጡ ነው የሚሻል የሞት ቀናችሁን ቁጠሩ ተብለው የተላኩ ሰዎች በእምነት ድል ነስተው አሸንፈው ዘመን ተጨምሮላቸው በጸጋ እግዚአብሔር በፍጹም ደስታ ይኖራሉ። እግዚአብሔር በእምነት ደስ እንደሚለው በምንም ደስ አይለው። እግዚአብሔር በሚያምን ልብ ደስ እንደሚለው በምንም ደስ አይለውም ወገኖቼ። መጽሐፍ እንበለ ተአምኖሰ ኢይትካል ያስምርዎ ለእግዚአብሔር ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ያለ እምነት እግዚአብሔር ደስ የሚለው በእምነታችን ነው። ቅዱስ ዮሐንስ ወንጌላዊ በአንደኛ መልእክቱ በምዕራፍ 5 ላይ ሲናገር ዓለምንም የሚያሸንፈው እምነታችሁ ነው ይላል። ዓለም ድል የሚነሳው ዓለም የሚሸነፈው ዓለም የተሰኘ ኃጢአት ዓለም የተሰኘ ሰይጣን ዓለም የተሰኘ ዓለማመን ድል የሚነሳው በእምነት ነው። በመተማመን በእግዚአብሔር አምኖ በመኖር እዚህ በእምነት እግዚአብሔር ደስ ይለዋል። ስለዚህ ወዳጆቹ የእምነትን ልብስ ስለለበሱ የመዳንን ልብስ ስለለበሱ የማይቻሉ የመሰሉ ነገሮችን ሲያደርጉ አይተናል። አማኙ አብርሃም በእምነት የኖረ አብርሃም 100 ዓመት ካለፈው በኋላ ወልዷል። አይገርም ይሆናል ወንድ ነው ብላችሁ ጤነኛ ልጅ በ100 ዓመት ግን አስቸጋሪ ነው ታውቃላችሁ። ምናልባት የወንዱ ሲሆን ትሉ እንደሆነ ሴቷ 90 ዓመት ካለፋት በኋላ ሳራ ወንድ ልጅ ወልዳለች። ያው ይስሐቅን ቅዱሱን የእግዚአብሔር ወዳጅ አርከ እግዚአብሔር ይስሐቅ አያት በዚያ እድሜው ማለት አባታችን አብርሃም በዚያ እድሜው ለእግዚአብሔር ታምኖ ኖሯል። በወለደው ልጅ እንኳን ሰዋልኝ ሲለው በእምነት ለመሰዋት በእምነት ወጥቷል ወገኖች። በእምነት አባታችን አብርሃም ስርወ ሃይማኖት ይባላል። የእምነት ስር ተብሎ ነው የሚጠራው በአባቶቻችን ትምህርት። ለምሳሌ ወልደ ዳዊት ወልደ አብርሃም የሚለውን ሊቃውንት አባቶቻችን ሲተረጉሙ እንዲህ ብላችሁ ተርጉሙ ነው ያለው። አብርሃም ስርወ ሃይማኖት ዳዊት ስርወ መንግስት ብለው ለማብራራት ጊዜ የለን። እንዲህ የጠነከረ
ጽኑ ሃይማኖት አባታችን አብርሃም በዚያ ዕድሜው ልጅህን ሰዋ ሲባል በእምነት ለመሰዋት ወጥቷል። ምንም ከእግዚአብሔር የሚያስፈልጠው ነገር አልነበረም። በረከቱ ይደርብን። የዓይኔ ማረፊያ ዓይኔን የስተርጅና ዘመን ስጦታዬ ጌታዬ ምን ነው ስንት በጎች በበረት እያሉ በጋጣ እያዩ ስንት በጎች በበረት እዚያ ውስጥ ሞልተው እያለ ስንት ከብት እያለ ምን አባቴ እንዲህ አልከኝ አላለም። ሰዋልኝ አለው። በዚያ ላይ ተስፋ ሰጥቶታል። ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ብሎ እግዚአብሔር የነገረው አባታችን አብርሃም በይስሐቅ በኩል ልጁ ቢሞት እንኳን እሱን ከሞት አስነስቶ ዘሩን እንደሚያበዛለት በእምነት አምኖ ነበር ይላል ቅዱስ ጳውሎስ። ይገርመኛል። ዕብራውያን ምዕራፍ 11 በረከቱ በሁላችን ይደርብን። ከሞት እንኳን አንስቶ ዘሩን በሱ በኩል እንደሚያሰፋለት ተማምኖ ነበር። ምን አይነት መደገፍ ነው እናንተ! የአባታችን የአብርሃም እምነት አስደናቂ ነበር። መተማመኑ እርግጠኛ ነበር። ከዚያ በኋላ ለሚስቱ እንኳን ሳይነግራት ለሳራ እንኳን ሳያማክራት ታዳክመኛለች ብሎ ልጁን ይዞ እሳቱን ይዞ እንጨቱን አስይዞ ተነስቶ ወደ ተራራው ወጣ። ልጁ ጥያቄ ጠየቀ። ይሄው እንጨቱን አያለው አለ። መጨረሻ ላይ እነዚያን በተራራው ስር በእግረ ደብር እንዲቀሩ ካደረገ በኋላ ሰራተኞቹን ሁለቱ ብቻ አብረው ተራራውን ሲወጡ ነገሩ ምንድነው? እጸሬ እንጨቱን አያለው መጥራተሬ ደግሞ ሰይፉንም አያለው አይቴ በግኡ ለምስዋኦ አባቴ ቆይ የመስዋዕቱ በጌታ አለ ጨነቀኝ እኮ ብሎ ጠየቀ። መስዋዕቱ የት እንዳለ እግዚአብሔር ያውቃል። አይዞ ልጄ አለው አባትየው። አይዞ አለው። መስዋዕቱን እግዚአብሔር ያዘጋጃል። አይዞ አለው። ምን አይነት ማመን ነው እናንተ! ምን አይነት እርግጠኝነት ነው በእግዚአብሔር! ልጄማ እንዲሞት አያደርገውም ብሎ በእግዚአብሔር አምኗል። ወጣ በተራራው ላይ በፍጹም ልቡ። ከ3 ቀን በፊት ልጁን ሰውቶታል እኮ በልቡ ታውቃላችሁ። በልባ አብርሃም ይስሐቅ ተሰውቷል። አሁን አደላድሎ አዘጋጅቶ በሞሪያ ተራራ የገዛ ልጁን ሊሰዋው ሲል አብርሃም ይታውርድ ዲከ ላይ ለይስሐቅ ቁሌ በወዳጄ በይስሐቅ ላይ እጅህን እንዳታወር ቀዳ ሲል በዕፀ ሳቤቅ ታስሮ መልካሙ ወግ መጣ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አያችሁ እርግጠኝነት፣ አያችሁ መተማመን፣ አያችሁ በእግዚአብሔር በፍጹም ልብ ማመን። ወዳጆቹን ሜዳ ላይ ጥሎ አያውቅም አማኑኤል። ስሙ ለዘላለም የተመሰገነ ይሁን። የሚታመኑበትን በመንገድ አስቀርቶ አያውቅም። እርሱ እውነተኛ አምላክ፣ ደግ ንጉሥ፣ ቸር አባት ነው ወገኖች። ልጆቹን አይጥልም። አባታችን አብርሃምን እንዲህ አድርጎታል። ልጁ ይስሐቅንም በችግር ውስጥ ሆኖ በመከራ ውስጥ ሆኖ እግዚአብሔር በብዙ መንገድ እንደረዳው እናስታውሳለን። ጉድጓድ ቢደፈንበት ሌላ ጉድጓድ ከጉድጓዱ አንድ ይወጣለት እያደረገ እግዚአብሔር ለያዕቆብም እንደዚሁ በእምነት ነው እነዚህ ሁሉ ድል የነሱት። እኒህን ሁሉ እንዳልዘረዝር እስመ ሕጹር ለቴ ይላል ጳውሎስ። እነዚህን ሁሉ የእምነት አርበኞች ስማቸውን ዘርዝሬ እንዳልጨርስ እኒህ ሁሉ ዓለምን ያሸነፉት በምናቸው ነው ይላል? በመሳሪያ ነው ወይ? በገንዘባቸው ነው ወይ? በምድራዊ ዕውቀታቸው ነው ወይ? በምናቸው ነው? በእምነት። አባታችን ሙሴ እስታውስ ሙሴ ከኋላ በኩል የፈርዖን ሰራዊት 600 የብረት ሰረገላ መድኃኔ ዓለም ያሳያችሁ። ክርስቶስ ያመልክታችሁ ወገኖች። 600 የብረት ሰረገላ ባሁኑ ቋንቋ 600 ታንክ ማለት ብረት ለበስ መሳሪያ ማለት ይዞ የሲናም በረሃ የቃዴስ በርኔን ጎዳና አቧራውን ሰማይ ያደረሰ ከሰራዊቱ ጋር ሲመጣ ሴቶችና ሕፃናትን የያዘው ርዕሰ ነቢያት ሙሴ ዘወር ሲል የፈርዖን ሰራዊት ወደፊት ቢያይ የኤርትራ ባህር በዋና የማይታለፍ አስደንጋጩ ባህር ወደ ቀኝ ወደ ግራ እንዳይጓዙ እንኳን የሰው ልጅ እንስሳት እንኳን ማለፍ የማይችሉበት አደገኛ በርኔ በረሃ እና ምን ይሻላል?
ወዲህም መንገድ የለም ወዲህም መንገድ የለም ወዲህም መንገድ የለም ወዲህም መንገድ የለም ያለው አማራጭ ወደ ላይ ነው እጁን ዘረጋ ጌታዬ ሆይ አለ ህዝቡ እየጮህብኝ ነው በግብጽ ምድር መቃብር ጠፋ ወይ ብለው ነው የተነሱብኝ ዝም ትላለህ ወይ አለው እግዚአብሔር ለሙሴ እንዲህ አለው አይዞህ አለው ሙሴ እንዳትፈራ በእጅ ምን አለ አለው ጌታ ሆይ በትሩ ብቻ አለው በያዝከው በትር ውሃውን ሄደህ ምታው አለው ዝብጥ አለ ባህራት ምታው ባህሩ እግዚአብሔር እንደነገረው በበትሩ ሄዶ ውሃውን መታ ይከፈላል ብሎ በትር ውሃ አይከፍልም ውሃ በግድብ ለመስራት እንኳን ብዙ ጊዜ ይወስዳል አሁን እንኳን ዘመኑ በደረሰበት ቴክኖሎጂ ባህርን የሚያህል ነገር ለመገደብ ቀይ ባህር ነው እንግዲህ ተመልከቱ ቀላል አይደለም በትንሹ 836 ሜትር አማካይ ጥልቀት ያለው መድኃኔ ዓለም ያመልክታችሁ ይሄ ማለት ኦልሞስት 1 ኪሎ ሜትር ማለት ጥልቀቱ ብቻ ወዲህ መንገድ የለም ወዲያም መንገድ የለም አምኖ መታው ሲመታው ከመምታቱ በፊት ወደ ህዝቡ ዞሮ እንዲህ አላቸው ወእግዚአብሔር ሰይጸብለክም አለ እግዚአብሔር ዛሬ ስለናንተ ይዋጋል ዝም በሉ አላቸው ምን በሉ አላቸው ምን በሉ አላቸው አመኑበት ማለት አመኑና ጸጥ በሉ አትታውቁ ማለት ልባችሁ እንዳይንጫጫ ማለት አንዴ ወደ ግራ አንዴ ወደ ቀኝ አትበሉ ለባ አትበሉ እርግጠኛ ሆናችሁ ቁሙ እግዚአብሔር ዛሬ ጠላቶቻችሁን ይዋጋል አለ ማን ይዋጋል እግዚአብሔር አይዟችሁ አለ በኋላ እውነትም የእግዚአብሔር ክብር ተገለጠ እስራኤል በደረቅ መሬት አለፉ ፈርዖንና ሰራዊቱ በባህሩ ውስጥ ሰጠሙ ይላል አምላካችን ስሙ የተመሰገነ ይሁን ለካ ያስጨነቀን ለመልካም ነበር ለካ መንገድ ያጡት ለመልካም ነበር ከእንግዲህ በኋላ ወደ ኋላ እንዳይደነግጡ ነው ልባቸው ትርትር እንዳይ ከእንግዲህ በኋላ ከኋላቸው ስጋት እንዳይኖር ሊያደርግ ነው ለካ ጸጥ አድርጎ ህዝቡን መራቸው ማን ይመስገን እግዚአብሔር ይመስገን ከዚያስ በበረሃው መንገድ ሲሄዱ ከሰማይ መና ከአለት ውሃ ያፈለቀ ፀሐዩ እንዳይጎዳቸው በበረሃ የደመና ዛንጢላ ሃይመተ ደመና ያደር ሃይመተ ደመና ኮነው ይላል ሊቁ ያን እንደ ምንድነው የደመና ምንድነው ድንኳን ያደረገላቸው መራቸው አያችሁ የደመና ታዛ እየሰራላቸው በበረሃ መራቸው ዙን አወጣቸው በምድር ላይ የሚጓዙበት መንገድ ጫማቸውን እንዳይጨርስ 40 ዓመት ያላለቀ ጫማ እስከዛሬ በታሪክ ሰምተናና 40 ዓመት ለተቀን እየተደረገ ያላለቀ ጫማ የእስራኤል ጫማ ነው ወዳጄ ይገርማቸዋል የሁሉ በእምነት ነው ልብሳቸው አላለቀም ሰውነታቸው ክፉ ጠረን አላመጣም በበረሃ እግዚአብሔር መራቸው ከጭንቅ አወጣቸው ስሙ ለዘላለም የተመሰገነ ይሁን ቢታመኑበት የማያሳፍር አምላክ ትኩስ ሲሆኑ በጎዳናቸው ሁሉ መራቸው በኋላ ለ400 ዓመት ያህል የተገነባው የያሪኮ ግንብ ምን አልባል እስራኤል ይመጣሉ ተብሎ ታውቃላችሁ ጦር ከመሆኑ በፊት ጦር ስጋት ያለባቸው አካላት ሲዘጋጁ ይኖራሉ ዓለም እንዲህ ናት ታውቃላችሁ እና የሚሆነው ቀድሞ በሚያዩ መሪዎቻቸው አማካኝነት ቀድሞ ጦርነት እንዳይፈጠር ሲሰሩ የሚኖሩ አካላት አሉ ታውቃላችሁ በአገር ደረጃ ከፍተኛ በጀት እየበጀቱ የሀገራቸውን ኢኮኖሚ ከፍተኛውን ወደዛ ያፈሰሱ ስጋታቸውን ለማስተንፈስ ጥረት ሲያደርጉ የሚኖሩ ብረት ሲሰሩ የሚኖሩ አሉ ይገርማቸዋል እነዚህ የያሪኮ ሰዎች እስራኤል ይመጣሉ የአብርሃም ልጆች ይመጣሉ ርስታችንን ደግመው እንደገና ይወስዱብናል ብለው ስለሚፈሩ እነሱ ያለ ርስታቸው ስለሰፈሩ ኤናቃውያን ኢያቡሳውያን ርስታቸው አይደለም በድፍረት ነው የገቡት በገቡበት መሬት እስራኤል የመጡ እንደሆነ ብለው ሰላም የለውም ተንኮለኛ ሰው የሰው የነጠቀ ሰው ረፍት የለውም የሰው የበላ ሰው እንቅልፍ የለውም ሲታወቅ ነው ከመቼ መጥቶ ይነጥቀኝ
እያለ እየፈራ እየደነገጠ ትርትር እያለ ነው የሚኖር። እንደዚህ አድርገው የኖሩ እስራኤል ዘስጋ ባደገኛ በዚያ እነዚያ የያሪኮ ሰዎች እስራኤል ሲመጡ ትልቅ ግንብ ገንብተው ጠበቋቸው። እንዴት ሆነው ይለፉ? ወደፊት መሄድ አለባቸው። ወደ ርስታቸው ወደ ያሪኮ መግባት አለባቸው። ክርስቶስ ወልደ እግዚአብሔር በሚገለጥበት ጊዜ ተአምር የሚያደርግባት ያሪኮ ወልደ እግዚአብሔር ያው ኢየሱስ ክርስቶስ ሲመጣ ህሙም የሚፈውስባት ወንጌል የሚሰብክባት ሙክራር የነበረባት ያሪኮ ያቺ የምትሰራባት ናትና ስለዚህ እንዴት ሆነው ይለፉ? ወደ እግዚአብሔር ጮሁ። እግዚአብሔር በድምጽ ግንቡ እንዲፈርስ አደረገ። በጩኸት በእልልታ በምስጋና ግንቡ ፈርሶ ወደ ሀገራቸው ወደ ከነዓን ገቡ። ምስጋናችን ጭንቅ ያፈርሳል። ታውቃላችሁ? ውዳሴ ምስጋና የተሰራብንን የዲያብሎስ አሽክላ ያፈራርሰዋል። ውዳሴ ምስጋና ቅዳሴ ማህሌት ያፈራርሰዋል። ድምጥማጡን ነው የሚያጠፋው። ድምጥማጡን ተማምናችሁ ቁሙ፣ ስቡህ በሉ፣ ሃሌሉያ ለአብ ሃሌሉያ ለወልድ በሉ፣ ስብሐት ለአብ ወወልድ ወመንፈስ ቅዱስ በሉ፣ አመስግኑት፣ ለከ ስብሐት በሉት። ሁል ጊዜ ላንተ ይገባሃል በሉ፣ ላንተ አምልኮ ይገባሃል፣ ስግደት ይገባሃል በሉት፣ ክብር ስጡት። እስከ ባከ እግዚአብሔር በእንተ ኩሉ ግብር ዘአምጻእከ በላዕሌ እያላችሁ አመስግኑት። በሕይወቴ ባደረግከው ሁሉ ምስጋና ይገባሃል አማኑኤል በሉት። ክብርና ምስጋና ለስሙ ይሁን። ያኔ በፊታችን ያለውን ዲያብሎስ የገነባውን ግንብ ያፈርሳል። የማጣት ግንብ ገንብቶብን እንደሆነ እሱን ያፈርሳል። የኑሮ ግንብ ገንብቶብን እንደሆነ እሱን ያፈርሳል። የሐዘን ግንብ ገንብቶብን እንደሆነ እርሱን ያፈርሳል። ወገኖቼ ይህንን ሁሉ የሚያፈርስ ብሩክ አምላክ ከኔና ከናንተ ጋር ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ትኩስነት ማለት መተማመን፣ እርግጠኛ መሆን ማለት እኔ መጽሐፍ ቅዱስ ላይ እጅግ ልቤን ከሚነኩኝ ጉዳዮች መካከል አንዱ ምንም ነገር ሳታዩ እግዚአብሔር ሸለቆውን በውሃ መሙላት ይችላል የሚለው ቃል ይደንቀኛል። ምንም ሳይኖር እና እናንተ እንደ ሰው ጥበብ የምታውቁት ውሃ ሊገኝ የሚችለው ቦታው ውሃ ገብ የሆነ እንደሆነ ወይም ከመሬት በታች የውሃ ዞን ካለ አኩፋየር ዞን ካለ ምናልባት በምንጭ አማካኝነት ወደ ላይ ተገፍቶ ይመጣል። ወይም ደመና ካለ አካባቢው ዝናብ ካለ አሊያም ወንዝ ካለ ወይም ምንጭ ካለ ያ ቦታ ሸለቆ በውሃ ሊሞላ ይችላል ይባል። ምንም ሳይኖር ግን ከስር የውሃ ተስፋ፣ ከጎን የውሃ ተስፋ፣ ከላይ የውሃ ተስፋ ሳይኖር እግዚአብሔር ሸለቆውን በውሃ መሙላት ይችላል አይችልም? ስሙ ለዘላለም የተመሰገነ ይሁን። ምን ተስኖት አማኑኤል ወገኖች፣ ምን ተስኖት ደጉ ንጉሥ የሰላም አባት መድኃኔዓለም ማድረግ የሚሳነው ነገር ስለሌለ ይችላል። ማመን ማለት እንዲህ ነው ወገኖች። ምንም በሌለበት ሁኔታ መተማመን በሱ ይችላል ማለት እግዚአብሔር። ስለዚህ ኃይልን በሚሰጠኝ በርሱ ሁሉን ይችላል ብሎ መቆም ይገባል። አይዟችሁ አሁን እንዴት ሆናችሁ እንደመጣችሁ እኛ እናውቅ። በምን አይነት ሁኔታ ውስጥ ሆናችሁ እዚህ እንደመጣችሁ እኛ እናውቅም። እግዚአብሔር ያውቃል፣ እናንተ ታውቃላችሁ። በሐዘን ሆናችሁ የመጣችሁ፣ ልባችሁ ተሰብሮ ያላችሁ፣ ዙሪያው ገደል ሆኖባችሁ የምትይዙት የምትጨብጡትን አጣችሁ የመጣችሁ፣ ቀን ሰው መስላችሁ የምትሄዱ፣ ሌሊት በህመም በደዌ የምታድሩ፣ የቀን ረፍታችሁ የሌሊት እንቅልፋችሁ የተወሰደ፣ በሚሰማው በሚወራው ነገር አእምሯችሁ እብድ የሆናችሁ ያህል እንዲሰማችሁ የሆነባችሁ፣ ጭራሽ ዝም ብሎ ባዶነት ብቻ የሚታወሳችሁ፣ በሕይወታችሁ ደስታ በሕይወታችሁ ረፍት እርካታ ያጣችሁ፣ ነገር ዓለሙ ጭቅጭቅ ዙሪያው ገባው ገደል የሆነባችሁ ሰዎች እግዚአብሔር በምንም የሚሰራ አምላክ ስለሆነ በርሱ ማመናችሁን እንዳታቆሙ፣ ከጭንቃችሁ ያውጣችሁ አማኑኤል፣ ለምስክርነት ያብቃችሁ መድኃኔዓለም።
አይዟችሁ ተስፋ እንዳትቆርጡ ጠብቁት። ይውላችሁ አያችሁ ትኩስ መሆን ያስፈልጋል። ትኩስ መሆን ማመን በሱ ማለት መታመን ማለት ነው ወገኖች። እርግጠኛ መሆን ማለት የሚያምንብኝ ብሏል አማኑኤል። የሚያምንብኝ እንኳን ሳይሞት ቢሞት እንኳን ሕያው ይሆናል ነው ያለው። ቢሞት እንኳን በሱ የሚያምን ወገኖች ለጊዜው ቢያምንብኝ ቢሞት እንኳን ሕያው ይሆናል ማለት እኮ ወገኖቼ ሞት እንኳን ቢሆን ወገኖቼ በሱ ኃይሌን መግለጥ ካሰብኩ አነሳዋለሁ ማለት ልክ አልዓዛርን እንዳደረገ ልክ ወለተ ኢያኢሮስን እንዳደረገ ልክ ወልደ መበለተ ናይንን እንዳነሳ ልክ መስቀል ስር የነበሩ በቀራንዮ ተቀብረው የነበሩ ከ500 ብቅ ከ600 ዝቅ የሚሉ ሙታነ ስጋን እንዳነሳ ማለት የሚያምንብኝ ቢሞት እንኳን ያው ይሆናል ማለት ሲኦልን አያይም ማለት በቀኜ ይቆማል ማለት በሱ ማመን በሱ መተማመን ይገባል። አንደኛው ሰው። ሁለተኛ በራድ የተባለ እግዚአብሔርን መፍራት ማለት ኃጢአትን መፍራት ኃጢአትን ፈርቶ እግዚአብሔርን ማክበር ማለት ኃጢአት የሚያመጣውን ቅጣት ፈርቶ እግዚአብሔርን ማክበር ሞት የሚያመጣውን ቅጣት አስቦ እግዚአብሔርን ማክበር እሱን መስማት ማለት ዛሬ እኮኛ በራድ አይደለንም። በኃጢአት ውጤቱን እንኳን አስበን እኮ እየፈራን አይደለም። በኃጢአት ምክንያት የሚሆነውን እንኳን አስበን እግዚአብሔርን አናከብር። ሰው አሁንም ግፍ ያደርጋል፣ ድሃ ይበድላል፣ ወንጀል ይሰራል፣ የሰው ደም ያፈሳል፣ በስውርም በግልጥም ደም ከማፍሰስ በማይተናነስ መልኩ በየሚዲያው ጥላቻ ይዘራል። ያደፈጠ ጥላቻውን በዘር ተደግፎ በነውር ተደግፎ ይናገራል፣ ይገልጣል። ወዳጄ እባክህ ወይ በራዱን ቁጣውን እንኳን ፈርተህ ከኃጢአት ራቅ፣ ከበደል ራቅ። የኃጢአት ውጤት ምን ስለሆነ ሞት ነው ወዳጄ፣ ሞት ነው። ኃጢአት ሞትን ነው የሚወልድ እንዳትጠራጠር። ሞቱ ደብል ስታንዳርድ ሞት ነው፣ እጥፍ ሞት፣ ድርብ ሞት ነው ሞት በነፍስም በስጋ። ያንን ቁጣውን እንኳን እያሰብክ በእምነት ጽና። ኃጢአትን ተው፣ ግፍን ተው፣ ነውርን ተው፣ ጸብን ተው፣ ሴሰኝነትን ተው፣ ዘረኝነትን ተው፣ ክፋትን ተው፣ አድመኝነትን ተው፣ መለያየትን ተው። ተውየን የሚጠቅም የሚበጅም ስላልሆነ ወይ ደግሞ ትኩሱን ፍቅሩን እያሰብክ ኃጢአት ተለይ። ወይ በራዱ ቅጣቱን እንኳን ፈርተህ ካልሆነ ደግሞ እንደ አባቶች ፍቅሩን እያሰብክ እየወደደኝ አልወደድኩትም ብለህ ደሙን አፍሶ ካሳ ክሶ ቤዛ ሆኖ በችንካር ተቸንክሮ አክሊለ ሦክ ደፍቶ እሱ እኔን ከሞት ከተቤዠኝ ካዳነኝ ጌታዬን እንዴት በድለዋለሁ ብለህ ከበደል ተለይ፣ ከኃጢአት ተለይ፣ ከነውር ተለይ። ሁልጊዜ በፊትህ እየው የተሰቀለውን መድኃኒት የተቤዠህን ንጉሥ ወልደ እግዚአብሔር ያው ኢየሱስ ክርስቶስን ከፊትህ እየው። አምነህ ተማምነህ በሱ ኑር። መጽሐፍ ፍጹም ፍቅር ፍርሃትን አውጥቶ ይጥላል ነው የሚል። እውነተኛ ፍቅር ካለ እውነተኛ መውደድ ካለ የኃጢአትን ፍርሃት፣ የሞትን ፍርሃት፣ የዲያብሎስን ፍርሃት ከልብ ያርቅልሃል። በእግዚአብሔር በአምላክህ እሱም ወደ በሱ ተማምነ በሱ ተደግፈ ትኖራለህ። አንድም ወይ በራድ ወይ ትኩሱን ማለት በራድ ሁን ማለት በጥበብ ኑር ማለት በጥበብ ለስለስ ብለህ በጥበብ ሳትጋጭ እንደ ሙሴ በፍቅር ስበክ፣ እንደ ጳውሎስ በፍቅር ስበክ።
ብርሃን ዓለም ጳውሎስ በአሕዛብ ከተማዎች ሁሉ ሲገባ የነቀፌታ ትምህርት አልነበረው። ይገባል። ግሪክ ሲገባ በአርዮስፋጎስ የማይታወቅ አምላክ የምትሉትን አስቀምጣችሁ አየው። እኔ በስሌት ግን ያ የማይታወቀው አምላክ በስጋ የተገለጠ ወልደ እግዚአብሔር ያው ኢየሱስ ክርስቶስ ነው አላቸው። እጃቸውን በአፋቸው ሲጭኑ ድረስ የግሪክ ሰዎች ዓለም ያደነቃቸው የሪቶሪክስ ባለሙያዎች የንግግር ጥበብ ባለሙያዎች መደነቅ ያዛቸው። ምን አይነት ነገር ነው ካፉ የሚወጣው? ተደነቁ፣ ተገረሙ። በጥበብ ያስተምር ነበር። በጥበብ በዓለም መኖር፣ ሳይጋጩ መኖር፣ በማክበር መኖር፣ በመውደድ በፍቅር የእግዚአብሔርን ቃል ለሰዎች እየገለጡ መኖር። ይሄ በራድነት ይባላል። በጥበብ ማለት ሳይባሉ ሳይናከሱ። አንዳንድ አባቶች ነበሩ በእውነት አንተም ልክ ነህ እያሉ ዝም የሚኖሩ አባቶቻችን ነበሩ። እድሜያቸው በጣም ዘለግ ያለ እኔ በፍጹም ማረሳቸው እማምላክን ትልልቅ አባቶች አው ልክ ነህ ይላሉ ሊያስታርቁ ሲፈልጉ ልክ ነህ ይሉና ሁለቱንም ቁጭ አድርገው አስታርቀው በሰላም ይሸኛሉ። አቀዝቅዞ ሰላም አውርደው ሳይወግኑ ሳይለዩ በኋላ ጥፋተኛውን ለብቻው ይጠሩና ቀድም ልክ ነህ ያልኩህ እኮ አልታረቀም ብለህ የሰይጣን ምክንያት ፈተና እንዳትሆን ነው አጥፍተሃል ብሎ ይገስጻሉ። ለብቻ ጠርተው አጥፍተህ ነበር ልክ አልነበርክም ነበር ያ ትንንሽ ወለን የቤተክርስቲያን ትምህርት ስንማር ብዙዎች አንዳንዶቹ ምናልባት እዚህ ያሉ አባቶች በዝዋይ የኔታ ሐረገወይን የሚባሉ ነበሩ። አንድ ደግሞ ድሮ በመነሻችን የምናውቃቸው የኔታ ደምጽ የሚባሉ ነበሩ። እድሜያቸው ይገርማቸዋል። ከመቶ ዓመት የዘለለ አንዳንዶቹም 90ዎቹን ያለፉ ነበሩ። እግዚአብሔር ክብር ሰጥቷቸው የኖሩ ማለት ማምላክ ጥበበኞች፣ በራዶች፣ ተናዶ የመጣውን አቀዝቅዘው የሚሸኙ ያያችሁ ልቡ የተሰበረውን ጠግነው የሚሸኙ በጥበብ ማለት እና ምን ማለት ነው። እኔ አንዳንድ ጊዜ አስተዳደር ውስጥ ያሉ ሰዎች ያስደንቁኛል ማምላክ በተለይ በመንፈሳዊ አስተዳደር ታውቃላችሁ። ይሄ የትሩፋት አገልግሎት ነው ተብሎ ስለሚታሰብ ብዙ ሰው መጥቶ እንደሌላ ቦታ የሕግ የበላይነትን አክብሮ የሚናገር አይደለም። በንግግሩ ራሱ በቋንቋው ቶን ራሱ ለዛው ራሱ አንዳንዱ ተቆጥቶ ክብረ ነክ ነገር ተናግሮ ብዙ ተናግሮ ይሄዳል። ሸክሙ ከባድ ነው፣ ምንም ጥያቄ የለውም። ጨጓራ ይልጣል፣ ውስጥ ይጎዳል። እንኳን የብዙ ሰው አንድ ቤተሰብ ማስተዳደር ፈተናው ከባድ ነው። በራድ ሆነው የሚኖሩ የታደሉ ናቸው። ወይ በራድ መሆን ማለት ይሄ ነው። በቤተሰብ በራድ ይሆናል። አሁን ለምሳሌ ወይ እናት ትሆናለች ወይ አባት በራድ ሆኖ ልጆቹን አስታርቆ በሰላም የሚመራ ተወዶ ተከብሮ የሚኖር እርግጥ ካልኩሌት አድርጎ ለመወደድ ብሎ የሚሰራም ይኖር ይሆናል። ጤናም አይደለም እሱ። በራድ ማለት እሱ ነው። ሁለተኛው ትኩስ ማለት ደግሞ ልክ እንደ መጥምቀ መለኮት እንደ ቅዱስ ዮሐንስ መምህር ወመገስጽ ዘያደሉ ለገጽ ማንንም አይፈራም። ማንንም ዛሬ በነገራችሁ ላይ ተረክቦተ ርዕሱ ለዮሐንስ ይባላል። ትልቅ በዓል ነው። የቅዱስ ዮሐንስ መጥምቀ መለኮት በረከቱ በሁላችን ይደርብን። አባታችን መጥምቁ ዮሐንስ አማኑኤልን ያጠመቀው አያችሁ። ጌታ አምላካችን ኢየሱስ ክርስቶስ ከሴት ከተወለዱት እሱን የሚያህል አልተነሳም ብሎ የመሰከረለት ቃላን ይሰብክ በገዳም ብሎ ነብየ እግዚአብሔር ኢሳይያስ የተናገረለት በምድረ በዳ የሚጮሰው ድምጽ ያለው እውነተኛው መምህር መልእክተኛ ብሎ ሚክያስ ትንቢት የተናገረለት የጌታችን የኢየሱስ ክርስቶስ ጸያሄ ፍኖት መንገድ ጠራጊው ጎርጓዳውን የሚሞላ ደግሞ ከፍታውን ሜዳ የሚያደርግ የሚያስተካክል ያ ታላቅ ሐዋርያ ትሁቱ የእግዚአብሔር አገልጋይ የበረሃው መናኝ የምድር ምግብ ሳይሆን እግዚአብሔር አምላክ በሰማያዊ ጸጋ ያኖረው
ያ የምድር ልብስን ያለበሰ የእግዚአብሔር አገልጋይ ልብሱ ልዩ ምግቡ ልዩ የሆነ ንግግሩ ጸጋው ልዩ የሆነ የእግዚአብሔር ሰው መጥምቁ ዮሐንስ በዕለተ ቀኑ በረከቱ በሁላችን ይደርብን። ይሄ ታላቅ ሐዋርያ ዮሐንስ ማንንም አይፈራም። የአይሁድ ሊቃናት የፍርድ ሸንጎ አባላት የሲንሃድሪን ሰዎች የምክር ቤት ሰዎች ማለት ነው እነሱ ሲመጡ እነሱንም ይገስጻል። ተንኮለኞቹ አይሁድ ተሰብስበው ሲመጡ ኦ ትውልደ አራዊተ ምድር መኑ አመረክሙ ከመ ትዳኑ መቅሰፍት ከሚመጣው መቅሰፍት እንድትድኑ ማን ነው የመከራችሁ እናንተ የእፉኝት ልጆች አውሬዎች ይላቸው ነበር። ምኖች ይላቸው ነበር? አውሬዎች። አውሬ ናት እፉኝት። ሕይወቷን የምትመራው በመግደል ላይ ተመስርታ መግደል ላይ መሰረት አድርጋ የምትኖር በሰው ደም የሚኖሩ ሰዎች አሉ። በግፍ ሕይወታቸውን የሚመሩ ሰዎች አሉ። ሰው በማሳጣት ሰው በመጉዳት ላይ ሕይወታቸውን የሚመሩ የገንዘባቸው ዋስትና የሚያደላድሉ ቤት የሚሰሩ የደም ቤት የሚሰሩ ሰዎች አሉ። የእፉኝት ልጆች ይባላሉ። በመግደል ላይ ስለሆነ ሕይወቷ የተመሰረተ አውሬ ማለት። ዛሬ ወገኖቼ እንደው እፉኝት ትባላለች እንጂ ከዛ የከፋ ነገር ካለ ከዛ የከፋ መባል የሚገባን ሰዎች ነን ያለነው ዛሬ። መስቀል ያደረግን እባቦች፣ መስቀል ያደረግን እፉኝቶች፣ መስቀል ያደረግን ጅቦች፣ መስቀል ያደረግን ጥንባንሳዎች ብዙ ነን። ትንሽ ቃሉ ይከብዳል አይደል? ጥንባንሳ ማለት ቆሻሻ ላይ የሚሰፍር ማለት ነው። ነገር ላይ ብቻ የሚሰፍር ሰው፣ ጭር ሲል አልወድም የሚል ሰው፣ ካላባላ ላይፍ የሌለው የሚመስለው ሰው፣ ካላናከሰ ደስ የማይለው ሰው እኮ ጥንባንሳ እኮ። ሴሰኛ የሆነ ሰው እናንተ ደስ ያላችሁን ሴሰኛ አውሬ ቁጠሩት። አሁን እኔ ከተናገርኩ ሰደበን ትላላችሁ። አልሰደብኳችሁም። ማምላክ ወንጌል ነው እየተናገርኩ ያለው። በዮሐንስ አለባብሰው ቢያርሱ በአረም ይመለሱ ይላሉ አባቶቻችን። የሚጠቅመንን መንገድ ይገባል። የዝንብ የሆነ ሰው የለም አሁን በማከላችን ዝንብ የሆነ ቆሻሻ ካልሆነ የማይመቸው ከድዳሩ ውጪ የሚሄድ ሄዶ ጽፍር የሚል እዚያ ነገረሰር የሆነ ሰው ክፉ እባብ የሆነ ሰው እየለሰለሰ የሚናደፍ ሰው ለስላሳ ነው ብላችሁ ስትቀርቡት መርዙን የሚረጭ እባብ እኮ እንደው ባታዩት እንዲያዝ ስታደርጉት እኮ ማታ ስለሆነ ይቀር ገብቷቸዋል። በጣም እኮ ለስላሳ ነገር ነው። በጣም ድሮ ትንሽ ሆነ ነካ ነበር። ተማሪነት ምንም ፍርሃት የለም። ይቀርባችሁ ለስላሳ በጣም የሚመች ግን መርዛለው ወዳጄ እየለሰለሰ የሚናደፍ ከሰውነት ሰው መሆን ይሻለናል። ማን ይርዳን? ሰውየው አሉ አሜሪካ ሀገር እድል ደረሰው አሉ ለመሄድ። ወጣት ልጅ ነው። እናቱ ደስ አላቸው። ልጄ ቀኔን ሊያበራ ነው ከእንግዲህ የስተርጅና ዘመኔን ረፍት ሊያደርግ ነው ብለው ደስ አላቸው። እየሰማችሁ ነው? እስቲ የምትሰሙ እጃችሁን አንሱ። መድኃኔዓለም ድብቅ ለቅሷችሁን ይስማችሁ አውርዱ። አሁን ልጄ ቀን ሊያወጣል ልጅ ነው አሉ ሴትዮዋ። ደስ አላቸው። በሌለ ባለ አቅማቸው ለልጃቸው ሳይነግሩ ደገሱ። ደስ ነው የሚላቸው። ይገርማቸዋል እናቶቻችን። እና ደስ ካላቸው ያድርጉ። ማምላክን ተቀበሏቸው። ምናልባት ይቀድሙን ይሆናል የሚፈልጉትን ደስታ ሳያገኙ። ስለዚህ ካማራቸው ደስ ያላቸውን ያድርጉ። እና ደገሰች እናትየው። ደግሰው ጎረቤት ጠርተው ልጄ ሊሄድ ነው ደስ ብሎኛል አሉ። የመጣ ያለፈው ሁሉ ስጦታ አምጥቶ በደስታ ቤቱ ተሞላ። ድንኳን ተደኩኖ በቃ እልል ተባለ።
እንደምታውቁት ሆነ ተጨፈረ ተደነሰ ልጁ በሰላም ግባ ተብሎ ኤርፖርት ሰደው እነሱ ወደ ቤታቸው ተመለሱ። ልጅየው እዛ እንደደረሰ የጠበቀው ነገር አልሆነም። ቢል ስራ የለም፣ ቢል ስራ የለም፣ ቢያይ ስራ የለም። አንዳንድ ዱብ የሚላቸው ነገሮች ከሆድ የማይተርፉ ሆኑ እና ሁኔታውን ያየው ልጅ ቁጭ ብሎ ማልቀስ ጀመረ። እናቴ በዕዳ ነው የላከችኝ፣ በመከራ ነው የመጣሁት፣ እሷን እያሳቀቅኩ ነው እኖራለሁ፣ ምን ይሻለኛል? ኧረ ጌታዬ ስራ ስጠኝ፣ ስራ ስጠኝ፣ ስራ ስጠኝ፣ ስራ ስጠኝ ብሎ አለቀሰ። እና በኋላ መረጃ ነገሩት። እንዲህ የሚባል ስቴት ላይ ቦታ ላይ የከተማ ውስጥ እንስሳት መጠበቂያ ቦታ አለ አሉት። ዙ የሚባለው ነገር ታውቃላችሁ አይደል? የእንስሳት ማቆያ አዲስ አበባ እንዳለው 6 ኪሎ እንደነበረው የአንበሳ መኖሪያ እንደማለት ወይም አሁን ደግሞ እንደተሰራው አዲሱ ዛ ቤተ መንግስት እንዳለው አይነት ማለት እንደሱ ያለ ነገር ቦታ ስራ ተገኝቶልሃል ተባለ። ደስ አለው ልጁ ተነስቶ ሄደ። ሲሄድ አጋጣሚ ሰዎቹ ልክ እንደደረሰ ወዳጄ ይቅርታ አድርግልን ካንተ በፊት ከጥቂት ደቂቃ በፊት አንድ ሰው መጥቶ ስራውን ተቀበለ ወሰደባለ። አልወጣም ከዚህ ቤት ብሎ አለቀሰ። ውጭ ሀገር ነው ያለው፣ እግዚአብሔር ያሳያችሁ። አለቀሰ። አልወጣም ከዚህ ቤት፣ የቀረ ይቅር አልሄድም፣ በቃ እንደምንም ብላችሁ ስራ ፈልጉልኝ ብሎ ሲያለቀስ እሺ አለና የቦታው ኃላፊ አሰበና ቆይ እስቲ አንድ ስራ አይጠፋም ማለት ግን ትሰራለህ? ተጠራጠርኩ ሳይ ምትሰራ አይመስለኝም ማለት ምንም ይሁን እሰራለሁ አለ። ምንም ለምን አይሆንም? ሰውየው ብቸኛ ያለን ስራ እዚህ ዙ ውስጥ የእንስሳት ማቆያ የከተማ እንስሳት ማቆያ ውስጥ አንድ የሌለን እንስሳ ትልቁ ገመሬ ዝንጀሮ ብቻ ነው። ያንን ብንፈልግ አተናል። ለጊዜው ዝንጀሮውን በአካል እስክናገኘው ድረስ የዝንጀሮ ልብስና ማስክ አድርገንልህ እንደ ዝንጀሮ አክት እንድታደርግ እንፈልጋለን አሉት። ደህና ዋላችሁ። ባጭር ቋል ምን አሉት ማለት ነው? ዝንጀሮ ሆነ አሉት። ያ ወያላ ዝም ተብሎ የተላከ ሰውዬ ሎጋሽ ሞተ ብሎ የተላከ ሰውዬ ያ በሱፍ የተላከ ሰውዬ ያ ኤርፖርት ላይ እንደዚያ በማድረግ የተሰኘ ሰውዬ አሜሪካ ሄዶ ዝንጀሮ ሆነ ቢባል ማን ያምናል? በቃ ዝንጀሮ ይሁን አለ። ቸገረው እርጉዝ ያገባል ታውቃላችሁ። ይሁን ምን አባት ያደርጋል ይሁን በቃ አለ። ከዚያ በጣም አደገኛ ስልጠና አለ፣ እሱን ተወስዳለ። እንደ ዝንጀሮ ደግሞ ዝንጀሮ ታውቃላችሁ ምንድነው? ዛፍ የሚዘል ነው ከዛፍ። ስለዚህ ኢንቴንሲቭ የሆነ ትሬኒንግ በጣም አደገኛ የሆነ ስልጠና መጀመሪያ ተወስዳለ ተባለ። ይሁን አለ። ወሰደ ከዛፍ እንዴት እንደሚዘለል። ከትንሽ ጊዜ በኋላ መደበኛ ዝንጀሮ ሆኖ ቁጭ ያለ ሰውየው ማንም ሰው ለመለየት የሚቸገርበት አይነት ዝንጀሮ ሆኖ ቁጭ ያለ። ይገርማቸዋል። በቃ ልብሱን አለበሱት። የሚደረግ ሜካፕ ሁሉ ሲሰራለት የሚያየው ሁሉ ትንሹም ትልቁም እንዴት ያለ ዝንጀሮ ብሎ ሰልፊ የሚነሳ ከሱ ጋር ሆነ ማለት። ይገርማቸዋል። ይሄ ሰውዬ ስራውን እየሰራ ሰዎች ሲደሰቱበት እያየ ትንሽ ደስ ቢለውም ወደ ቤት ሲሄድ ማታ ሲተኛ መበሳጨት ጀመረ። እንዲያ በማይረግ የመጣው ልጅ ዝንጀሮ ሆኜ ልቀር አለ። ከፋው፣ ማልቀስ ጀመረ እና እንዲህ ያለቀሰ ይሄዳል። ወደ ስራ ሲሄድ ከዚያ ወጥቶ መልሶ ወደ ስራ ይመጣል፣ ይሰራል። አንድ ቀን ግን እየተበሳጩ የሚሰሩት ነገር ውጤታማ አይሆንም ታውቃላችሁ። አንድ ቀን አጋጣሚ ከዛፉ ዛፍ ዘላለሁ ብሎ ሲል ድንገት እየተበሳጨ እየሰራ ስለነበር አንሸራተተውና ከዛፉ ላይ ወደቀ። ወይኔ እናቴ አምላክ አለ። እዳዋን ሳልመልስ ለችግሯ ሳልደርስ የጠበቀችው ሳይሆን የሰው ሀገር ሞቼ ልቀር ነው። ወይኔ እናቴ አምላክ እያለ ከዛፉ ላይ ወርቆ ጭራሽ አንዳንድ ፈተና ደግሞ ድርብ ይሆናል። ይገርማቸዋል።
ከዛፉ ላይ ወርቆ እንደገና እዚያ ውስጥ ያለች እንደ ሸለቆ አይነት ነገር ውስጥ እንደ ገደል አይነት ነገር ውስጥ ወደቀ። ሲገባ የገባበት ቦታ እንደገና ሌላ ፈተና። ቀና ሲል ትልልቅ አናብስት አጠገቡ ቆመዋል። የዛ የእንስሳ ስፍራው አናብስት። ያንን ሲያይ የበለጠ ልቡ ተረጋጋ። ብሎ መጮህ ጀመረ። ብሎ ሲጮህ እንዴ ፍሬንድ አንተም እንደኛ ሰው ነህ እንዴ ብሎ ቁጭ። ለካ አንበሶቹም ሰዎች ናቸው እዚያ ውስጥ ችግር ሆኖባቸው። ና የቸገረው ሰው የምታውቁት ነው ታውቃላችሁ። የዚህ ዓለም ሰው ማምላክ ችግር ውስጥ የገባ ሰው የማይሆነውን ያደርጋል፣ የማይመስለውን ሊያደርግ ይችላል በህይወቱ ውስጥ። የተወደዳችሁ የእግዚአብሔር ቤተሰቦች ዮሐንስ ማንንም ሳይፈራ አውሬውን አውሬ ብሎ የሚሰብክ መምህር ነበር። እንደኛ አይል መጠመጥም፣ እንደኛ ከፍ ብለው አንገታችንን ዝቅ ብለው ባታችንንስ ቢቆርጡን ብለን እንፈራለን። ማንንም አይፈራም። እናንተ እባቦች አውሬዎች ብሎ ተናገራቸው። ሰዎቹ ደነገጡ። ማቴዎስ ወንጌል ምዕራፍ 3 ላይ ተጽፏል። በዚያ የነበሩት ሁሉ ድንጋጤ ወረሳቸው፣ ፍርሃት ይዟቸው ይሰሙት ነበር። ክፎቹ አይሁድ እንኳን በዮሐንስ ጉዳይ ፍርሃት ነበረባቸው። ምክንያቱም መምህር ወመገስጽ እውነተኛ ስለነበረ፣ ለሆዱ የማያደላ ስለነበረ ዮሐንስ እንኳን እነሱን ንጉሱ ሄሮድስን እንኳን እይደልወከ ታውስ ብእሲተውከ ፊልጶስ የወንድም የፊልጶስን ሚስት እንድታገባ እግዚአብሔር አይፈቅድልህም ብሎ የሚሰብክ እውነተኛ መምህር ነበር ዮሐንስ። በረከቱ ይደርብን። ይህ ታላቅ መምህር ወይ እንደ ዮሐንስ መሆን፣ ወይ እንደ ጳውሎስ መሆን፣ ወይ እንደ ሙሴ መሆን፣ ወይ እንደ ኤልያስ መሆን። ኤልያስ ንጉሱን አክዓብን እስራኤል ዘስጋንም እስከመቼ በሁለት ልብ ታነክሳላችሁ? እስከመቼ በለብጣ ትኖራላችሁ? እስከመቼ ግማሽ ግማሽ ትኖራላችሁ? ወይ ትኩስ ወይ በራድ ሁኑ። ወይ እንደ አሕዛብ እግዚአብሔርን የማታመልኩ ይባልላችሁ ጨርሶ ነው። ወይ እግዚአብሔርን የምታመልኩ ተብላችሁ ስማችሁ ይጠራ። ምንድነው እንደዚህ ግማሽ ግማሽ መሆን? ወይ እንደ ሲዶና ሰዎች ወይ እንደ እስራኤል ሰዎች ሁኑ ቆሙ እንጂ። ምንድነው እንደዚህ ግማሽ ግማሽ የምትሆኑ? እስከ ማዕዜኑ ታነክሱ። እስከመቼ ነው የምታነክሱ? እስከመቼ ነው በአንካሳ ልብ? እስከመቼ ነው በለብጣ ህይወት? እስከመቼ ነው በግማሽ ህይወት? ወዳጅ ዮሐንስ እንዲህ ነበር። ወይ በጥበብ ወይ በድፍረት መስበክ፣ ማስተማር፣ መናገር ማለት ለብጣ ያቅለሸልሻል ወዳጅ። ዛሬ ብዙዎቻችን ለብ ያልነ እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ መንፈሳዊ ጉዳይ ይሞቀናል። እንደውም የሚሞቀን ስጋዊ ጉዳይ ይመስለኛል። ማን ነው ዛሬ ከዘፈን ይልቅ መዝሙር የሚሞቀው? ብዙ ሰው እኮ አልተናገረውም እንጂ ለራሱ ያነገሰው ዘፋኝ ልብ ውስጥ አለ። በገሌማ ትምጡብኝ የሚል ብዙ ሰው እኮ ነው። በእንትናማ እንዳትመጡብኝ እሱ ውስጤ ነው። በእንትና ዘፈንማ እንዳትመጡብኝ እሷ የምትሉት ነገር አለ ብታውቁት። ሌላው ይቅር የሱ እኮ ዘፈን አይባል መዝሙር ነው። እንደው በጣም በተለይ በለስላሳው ሲከፈት ቀስ ተብሎ በለስላሳው መዝሙር በለው የሚሉ ሰው ብዙ ነው ዛሬ የምታውቁት። የለብታ ህይወት ማለት ነው። ወይ ክርስቲያን አይደለም ወይ እንደዚያ ማለት። አንዳንዶቻችን መንፈሳዊ ሆነን እግዚአብሔር በሀብተ ክህነት ቀብቶን ስልጣነ ክህነት ተሰጥቶን በስውር ዘፈን የሚያደምጥ በዓለም ዘፈን የተወሰደ በሙዚቃ የተወሰደ ካለ ይሄ ለብታ ህይወት በሽታ ነው። እዚህ ሲመጣ መዝሙሩም ይማርከው፣ እዚያ ሲሄድ ዘፈኑ የሚማርከው፣ በውስጠውነቱ በትእዛዙ ደስ የሚለው፣ በስጋው በኩል ደግሞ የዓለም ጉዳይ የሚማርከው ከሆነ ከባድ ነው ወዳጄ። አማኑኤል ልቦናችንን ከቃሉ ጋር ያድርግልን። እንደ ሎዶቅያ ሰዎች ግማሽ ግማሽ ከመሆን አማኑኤል በቸርነቱ ይሰውረን።
ስለዚህ ባለ አቋም ክርስቲያን መሆን ይገባናል። አቋም ያለ ክርስቲያን ከሆኑ መሆን ነው። ከዘመቱ አይቀር ተኩሶ ገሎ ነው ይላሉ አባቶቻችን። ከሆኑ መሆን በቃ። ምንድነው እንደዚህ መልመጥመጥ? ባለ መስቀል ባለ ማህተብ ሆኖ ሰካራ፣ ባለ ማህተብ ባለ መስቀል ሆኖ ዘማ፣ ባለ መስቀል ባለ ማህተብ ሆኖ ገፊ፣ ባለ ማህተብ ባለ መስቀል ሆኖ ሌባ፣ ባለ ማህተብ ባለ መስቀል ሆኖ ነውረኛ፣ ግፈኛን ነገረ ሰሪ ክፉ ሰው በፍጹም ወይ በራድ ወይ ትኩስ መሆን ወይ እንደ መስቀል መሆን ነው። ወይ እንደ አሕዛብ ነው ያለን ምርጫ። ለብታ ህይወት ጤናማ አይደለም። የለብታ ህይወት ነው ዛሬ። ቤተክርስቲያን ትመጣላችሁ። አሁን አብይ ጾም ነው። ቅዳሴ ታስቀድሳላችሁ። ንስሐ እየገባችሁ ነው ምእመናን? ነው ዝም ብሎ በተለምዶ ነው እየኖርን ያለን? የለብታ ህይወት ማለት የተለምዶ ህይወት ማለት ዝም ብሎ የዘልማድ ህይወት፣ መብላት መጠጣት ማምሸት ማንጋት ዝም ብሎ ማለት ዝም ብሎ እንደዚህ መኖር ብቻ። ይሄ ጤናማነት እንደ ክርስቲያን መኖር፣ የባለ ራእይ ኑሮ መኖር፣ የመስቀል ጎዳና የምንጓዝ ክርስቲያኖች መንገዳችንን ማጥራት ይገባናል። ማን ይርዳን? እየሰማችሁ ነው? እባካችሁን ጨክን፣ እባካችሁ በመድኃኔዓለም እንጨክን። ለምንድን ነው ንስሐ ማንገባው? ስላልተሰበከላችሁ ነው? ጳውሎስን የሚያህል መምህር የሰበከላቸው ኤጳፍራን የሚመስል ዮሐንስ ወልደ ነጎድጓድን የመሰለ ሰማያዊ ሰው ምድራዊ መልአክ፣ ዮሐንስን የመሰለ መልአክ ዘበምድር ዮሐንስን የመሰለ ሰው ሰብኳቸው እነዚያ የሎዶቅያ ሰዎች አልተመለሱም ነበር፣ ንስሐ አልገቡም ነበር። እመጣብሃለሁ ይላል እግዚአብሔር። ንስሐ ባትገባ እመጣብሃለሁ። ወይ በራድ ወይ ትኩስ ስላለው እንዲሁ ለብስ ስላልክ እመጣብሃለሁ። በጣም የሚገርም ቃል ነው የሚናገረው ዮሐንስ ወልደ ነጎድጓድ። በረከቱ በሁላችን ይደርብን። በጣም ነው የሚገርም። ስሙት በደም። እንዲሁ ለብስ ስላልክ ወይ በራድ ወይ ትኩስ ስላልሆን ከአፌ ልተፋህ ነው ይላል። መጨረሻ መተፋት ጠብቆ ይተፋናል ወገኖች። መድኃኔዓለም የተፋን እንደሆነ አደጋ ውስጥ፣ አማኑኤል የተፋን እንደሆነ እሱ የጨከነብን እንደሆነ አደጋ ውስጥ ነን ወገኖች። ተነግሮን ንስሐ ካልገባን፣ ተሰብኮልን ካልተለወጥን፣ ካልመጣን አደጋ ውስጥ ነን። እንዲህ ይላል መስቀሉ፣ ሀብታም ነኝና ባለጠጋም ሆኛለሁ አንድስ እንኳን አያስፈልገኝም የምትል ስለሆንክ። ይገርማል። በሀብቴ እኖራለሁ የምትል ከሆነ፣ በሀብቴ ይፈታልኛል የምትል ከሆነ፣ ደግሻ ጸልያለሁ የምትል ከሆነ፣ ወዳጄ በምሰጠው ገንዘብ ብቻ የምትል ከሆነ አደጋ ውስጥ ነው። እንደውም እውነቱን እንገራችሁ፣ ንስሐ እንደ መግባት ያለ ስርየት የለም። ተጓዳኝ መፍትሄ አልተቀመጠልን። እኛ እንደነ አንቶኒዎች ካቶሊኮቹ ሌላ ስውር መንገድ አንሰጣችሁ። በገንዘብ የረፍት ጎዳና እንድንሰጣችሁ እንዳትጠብቁ። በንስሐ ገንዘባችሁን ብትሰጡ ግን በጸጋ እግዚአብሔር ነገራችሁ ድርብ ይሆናል፣ እጥፍ ይሆናል በረከታችሁ፣ ጸጋችሁ። ያለ ንስሐ በሚሆን ነገር ግን ወዳጄ፣ ያለ ንስሐ በሚሆን ነገር ይሄ ቀዝቃዛነት፣ ይሄ ለብታ ነው። ትኩስ መሆን ይገባናል። ተዋሲያን የማያጠቁት፣ ተዋሲያን የማይደፍሩት፣ እነ ባክቴሪያ እነ ጀርም እነ ቫይረስ የማይዳፈሩት፣ ሴንቲግሬዱ ከፍ ያለ ትኩስ ማይጠጉት፣ እንፋሎት ያለው ትኩስ ንስሐ የገባ ሰው ነው። መድኃኔዓለም በምህረቱ ይርዳን። ጎስቋላ ነህ ይላል። ሀብታም ነኝ የሚለውን ምን አለው ዮሐንስ? ጎስቋላ፣ ደሃም፣ ምስኪንም፣ እውርም የተራቆትክም መሆንህም ስለማታውቅ ይላል። ምን መሆንህን?
ይሄ ደግሞ ተግሳጽ ይባላል። ስማኝ ወዳጄ፣ ጎስቋላ አለ፣ ምስኪን አለ፣ ድሃ አለ፣ እውር አለ፣ የተራቆትክ አለ። ምን ማለት ነው ወዳጄ? ጎስቋላ፣ ምስኪን፣ የተራቆትክ ማለት ይኸውላችሁ፣ ጎስቋላ ማለት የሰውነት መጎዳት ከሰውነት ተራ የወጣህ ነህ ማለት። ሰውነትን አተ እንደ ቅድሙ እንደ ዝንጀሮ ሆናል ማለት። ምስኪን ማለት ማህበራዊ ህይወት የተናጋ ማለት፣ የማህበራዊ ደረጃ የወደቀ ነው ማለት። እውር ማለት ደግሞ የብርሃን ማጣት ነው ውርነት፣ ብርሃን ያጣህ ነህ ማለት። የተራቆትክ ማለት ያው ግልጽ ነው፣ ልብስ አልባ መሆን ማለት። ወዳጄ ንስሐ ስትገባ ይሄ ሁሉ በተቃራኒ ይሆናል። ምን ትሆናለህ? ጎስቋላ የተባልከው መጎዳትህ ይነሳል። ምስኪን የተባልከው ማህበራዊ ደረጃ ይስተካከላል። ሰው ንስሐ ሲገባ ከወዳጆቹ ይታረቃል፣ ሰላም እግዚአብሔር ያወርዳል፣ በሰላም ይኖራል፣ ማህበራዊ ህይወቱ ይስተካከላል። ሰው ወዳጄ እውር የነበርከው ብርሃን ይኖርላል ማለት ብርሃነ ሕይወት ኢየሱስ ክርስቶስ፣ ብርሃን ዘበአማን አማኑኤል ኢየሱስ ክርስቶስ፣ አንቀጸ ብርሃን ከምትሰኝ ከድንግል ማርያም የተወለደ ወልደ እግዚአብሔር ያው ኢየሱስ ክርስቶስ ብርሃን ዘይጠፍ ወትረ አማኑኤል በህይወት ውስጥ ያበራል። እሱ ጨለማ ባንተ ዘንድ ከቶ አይኖርም። እስመ ጽልመትን ይጸልም በኀቤከ የተባለ መድኃኔዓለም ካንተ ጋር ከሆነ በምን አቅሙ ጨለማ ወደ አንተ ይደርሳል? በፍጹም አይቀርብህም። ከዚያስ የተራቆትክ የነበርከው ልብስ ይሰጣል። ልብስ የተባለ እስመ አልበስከኒ ልብሰ ሕይወት ወልብሰ መድኃኒት፣ ልጅነትን የሚያህል ጸጋ ስጦታ ልብሰ ሕይወት አማኑኤልን ተጎናጽፈህ ትኖራለህ በጸጋ እግዚአብሔር ማለት። ይሄ እንዲሆንልህ ግን በሕይወት ዘመን ሁሉ ይሄ እንዲሆንልህ ግን ና ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህን አፍረት እንዳይገለጥ ነጭ ልብስን እንድታይም ዓይንህን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። የምወዳቸውን እገሥጻለሁ ይላል። እግዚአብሔር ስለሚወደን ነው የገሰጸን። ስሙ ለዘላለም የተመሰገነ ይሁን። ከለብታ ህይወት ተነስተን መንፈሳዊ ህይወትን ገንዘብ አድርገን ንስሐ ያልገባን ንስሐ ገብተን ወገኖቼ ከነውር ወጥተን ቸልታ ነው የለብታ ህይወት ማለት። የለብታ ህይወት ምርኮኝነት። ዛሬ በስልኩ ምርኮኛ የሆነ ሰው ብዙ ነው። ለጥቅማ ያቃተው ለማይረባ አይምሮ ተላልፎ የተሰጠ ለመዝናናት የምታዩትን ያህል ትርፍ ጊዜ ስታገኙት ያህል የምትጠቀሙትን ማለት አይደለም። ጭራሽ ምርኮኛ ሆናችሁ ሽባ የሆናችሁ ከጥቂት ጊዜ በኋላ አይናችሁ እስኪጎዳ ድረስ። አሁን ለዚህ ነብይ መሆን አይጠይቅም። ብዙ ሰው ከትንሽ ጊዜ በኋላ በሀገራችን በኢትዮጵያ አይኑ ይጎዳል። ምክንያቱስ በብርሃንም በጨለማም ስልኩ ላይ ነው የሚያፈጣው። የልጅነት ዘመን እንዳይወሰድ ምርኮኛ ሆነ ጠፍተ እንዳትቀር የንባብ ሕይወትን አሳድግ። መንፈሳዊ መጻሕፍትን አንብብ፣ ቅዱሳት መጻሕፍትን አንብብ። ያለምኑም ቢሆን ተግተ ስራበት፣ ሰነፍ አትሁን። የእግዚአብሔር ቸርነት የመብርሃን ምልጃ የመስቀሉ ፍቅር በሁላችን ይደርብን። ርዕሳችን ምን ነበር? ድገሙት እስቲ። እንዴት ናችሁ ዛሬ እናንተ? እስቲ አሁን አንድ ደቂቃ ራሳችሁ እንድታስቡ 30 ሰከንድ ብቻ። ትኩስ ነን፣ ለቀዝቃዛ ነን፣ ሐመር ውሃ ለብ ያልን ነን። ይሄን እያሰባችሁ ሄዱ። ለብ ያል መዝሙሩም ደስ ይለናል። እሺ ዘፈኑም ደስ ይለናል። ዘፈኑም ደስ ይለዋል ሰው፣ ስብከቱም ደስ ይለዋል፣ አሉባልታውም ደስ ይለዋል። ሄዱ እነንቶኔም ደስ ይለዋል፣ እዚህም ደስ ይለዋል፣ እዚያም ደስ ይለዋል፣ እዚህም ባካችሁ ወደ አምላካችን እንመለስ። ከለብታ ህይወት ወጥተን ንስሐ ገብተን ታጥበን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሽ የስሙ ቀዳሽ ለመሆን መድኃኔዓለም ሁላችንን ያብቃን። ገብቷችኋል በደም? እስቲ የገባችሁ እጃችሁን አንሱ። የተማርነው ግልጽ ነው የምትሉ መድኃኔዓለም ያክብራችሁ። ውጤቱን የምናየው ሁላችሁም ንስሐ ገብታችሁ
ለደብረ ዘይት ለመቁረብ ለሆሳዕና ለመቁረብ ስትዘጋጁ ነው። መድኃኔዓለም ቸርነቱን በእናንተ ላይ ያድርግ። ምንም አማራጭ ስለሌለን ወደዚህ ቅረው፣ ምርጫ የለንም። የገባው ሰው እንዲህ ነው የሚያደርግ፣ አለዚያ አልገባንም ማለት ነው። ሴትየዋ ለሕክምና ብላ ተነስታ ሆስፒታል ሄደች አሉ። ከገጠር የመጡ ሴትዮ ናቸው እና ሆስፒታል ሲሄዱ ገጠር ታውቃላችሁ፣ ተነስተው ሆስፒታል ሲሄዱ ሰውየው ይመረምራቸውና እማማ አዝናለሁ አላቸው። ምን ሆነ? ምን ሆንኩኝ? በጣም አዝናለሁ። ምንድነው? እማማ ስኳር ተገኘውበት አላቸው። አሉ ሴትዮዋ። ደስ አላቸው አሉ ሴትዮዋ። በጣም ስኳር ተገኘውበት ሲባል እግዚአብሔር ያሳያችሁ። ለሰውየው መለሱና እባክህን ወዳጄ በዛው ዘይቱን እንፈልግልኝ አሉ። እንደገባው ሰው ኑሩ ባካችሁ። የገባው ሰው እንደ ሴትዮዋ እንዳትታለሉ። አማኑኤል ሁላችንን ይርዳን። እኔ በጣም ደስ ብሎኛል ወንጌል የሚወድ ሕዝብ ስላየው። ማምላክን ንቅንቅ የማይል ከገባ መውጣት የማይፈልግ ተረጋግቶ የሚማር ሕዝብ አይተናል። ደግሞ ለውጣችሁን ለእግዚአብሔር ቤት አሳዩ። አባቶችን አክብሩ። ቤተ ክርስቲያንን ውደዱ። ከቤተ ክርስቲያን ጋር ኑሩ። መድኃኔዓለም ይርዳን። ወስብሐት ለእግዚአብሔር።